አሜሪካና እስራኤል በኢራን ላይ የከፈቱት መጠነ ሰፊ ወታደራዊ ጥቃት አገር መሪዎቿን እስከ ማጣት የሚያደርስ አደገኛ ምዕራፍ ላይ ደርሷል። ካለፉት ቀናት ጀምሮ የተሰነዘረው የአየር ጥቃት ዋነኛ ኢላማ ያደረገው የአገሪቱን ከፍተኛ ፖለቲካዊና ወታደራዊ መሪዎችን ነው። ዛሬ በዝርዝር የምናየው ስለ ኢራን መሪዎች መረገፍና ስለ አገሪቱ የወደፊት ዕጣ ፈንታ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እስከዚህች ደቂቃ ድረስ የተረጋገጡ መረጃዎች እንደሚያመለክቱት ከሆነ ለመንግሥቱ ሕልውና ወሳኝ ከሚባሉት 7 ቁልፍ ባለሥልጣናት መካከል 6ቱ ተገድለዋል። አዎ፣ 6ቱ በአንድ ጀንበር ጥቃት አልቀዋል። በመጀመሪያው ቀን ጥቃት የአገሪቱ ጠቅላይ መሪ የነበሩት አያቶላህ አሊ ኻሜኒ በጽሕፈት ቤታቸው ላይ በተፈጸመ ፍንዳታ መገደላቸው ተረጋግጧል። ይህ ለኢራን የፖለቲካ መዋቅር ከሁሉ የከፋ ታሪካዊ ክስተት ነው። የኻሜኒን መገደል ተከትሎ ሌሎችም ቁልፍ ባለሥልጣናት የጥቃቱ ሰለባ ሆነዋል። ከእነዚህም መካከል የብሔራዊ ደህንነት ምክር ቤት ዋና ጸሐፊ አሊ ላሪጃኒ፣ የመከላከያ ምክር ቤት ኃላፊ አሊ ሻምዓኒ፣ የአብዮታዊ ዘብ ፈረሰኞች ዋና አዛዥ ሞሐመድ ጃፈሪና የጦር ኃይሎች ኤታማዦር ሹም አብዱልረሂም ሙሳቪ ይገኙበታል። እነዚህ መሪዎች በጠላት የድሮንና የሚሳኤል ጥቃት ሙሉ በሙሉ ተጨርሰዋል። ለመሆኑ ከዚህ አደገኛ ጥቃት ተርፈው በሕይወት የሚገኙት ማን ናቸው? ወሳኝ ከሚባሉት 7 ከፍተኛ መሪዎች መካከል በአሁኑ ወቅት ከጥቃት ተርፈው በሕይወት የሚገኙት ፕሬዝዳንቱ መሱድ ፔዜሽኪያን ብቻ ናቸው። ይህ ታላቅ የመሪዎች መጥፋት ዓለምን አንድ ታላቅ ጥያቄ አስነስቷል። ኢራን መሪዎቿን ባጣች ጊዜ እንዴት ሳትንኮታኮት ጸንታ መቀጠል ቻለች? ይህ ጥያቄ ለብዙ ምዕራባውያን ተንታኞች እንቆቅልሽ ሆኖባቸዋል። ኢራን የመንግሥቷን ሕልውና ለማስቀጠል የገነባችው ጠንካራ መዋቅር መሪዎቿ ቢወገዱም አገሪቱን ቀጥ አድርጎ እያስኬዳት ይገኛል። የአገሪቱ ወጣት ትውልድና የአብዮታዊ ዘብ ኃይሎች የመሪዎቻቸውን ፈለግ በመከተል አገርን ለመከላከል ከፍተኛ ዝግጁነት አሳይተዋል። ለዛሬ የነበረን መረጃ ይህንን ይመስላል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የኢራን መሪዎች መገደል በመካከለኛው ምስራቅ ምን አይነት ተጽዕኖ ይኖረዋል? አስተያየታችሁን በኮሜንት መስጫው ላይ ጻፉልን። ቪዲዮውን ከወደዳችሁት ላይክ በማድረግ እና ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የጎ ኒውስ ቤተሰብ ይሁኑ።